ሰላም ጤና ይስጥልን። ውድና የተከበራችሁ የአይሻ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው? ሁሉ ሰላም፣ ሁሉ መልካም ነው ወይ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ስራ፣ ጤና፣ መግባት መውጣት የእናንተ የተባለ ሁሉ ሰላም ነው? እኔ ያለው ጌታ ይባረክ። እናንተ እንዴት ናችሁ? ስራችሁ፣ ጤናችሁ፣ መግባታችሁ ሁሉ ሰላም ነው ወይ? ሰላማችሁ ባላችሁበት ቦታ ብዝት ይበልልኝ። እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀን። ጌታ እግዚአብሔር ከኛ ጋር ይሁን እላችኋለሁ። ውድና የተከበራችሁ የኔ ቤተሰቦች እኔ ዛሬ እንቁላል ቤር ትማት ይባላል፣ በአረበኛ ቤር ትማት ይባላል። ሊሰራ ነው ዛሬ ሊሰራ ነው። እንግዲህ አሰራሩን አብረን እናያለን ማለት ነው። እስከ መጨረሻ አሳያችኋለሁ። ይሄ በቀጫጭኑ ሽንኩርት እና ፍልፍል ባርድ ነው። ፍልፍል ከቤር ማለት ነው። ፍልፍል ትንሹን ቃሪያ ማድረግ ይቻላል። እኔ ግን ብዛሩ ፍልፍል ስላለ አላረግም፣ ያቃጥላችኋል ማለት ነው። እናንተ አድርጉ፣ እናንተ ጥሩ ነው፣ ያጣፍጣል። ግን የኔ ቤት ብዛሬ ትንሽ ፍልፍል ስለበዛበት አላረግም ማለት ነው። ምን ምን ያስፈልጋል ምለውን አብረን እንየው እስቲ። ውድ ቤተሰቦቼ እዚህ ጋር የምታዩት ጨው ነው። ግማሽ ከፍሻ ወይ ደግሞ ግማሽ ማንኪያ ያደረኩት። እዚህ ጋር ትንሽ የእርድ ተጠቅሜያለሁ። እንደምታዩት ይሄ ብዛት ነው። ብዛት ታውቃላችሁ ብዬ አስባለሁ። ቅመም ነው ማለት ነው። አብረን እስቲ እናደባልቀው ምን ይመስላል ምለውን አብረን እናያለን። እስከ መጨረሻ ከኔ ጋር ከቆያችሁ መጨረሻው ምን ይመስላል የምለው አብረን እናያለን ማለት ነው። ተከታተሉ እሺ። አሁን ዘይት አደርጋለሁ። ዘይቱንም መጠቀም ትችላላችሁ፣ የምግብም መጠቀም ትችላላችሁ። ችግር የለም። ያው ዘይት ትንሽ በዛ አድርጋለሁ ስለሚፈልግ ዘይት ማለት ነው፣ ስለያስፈልገዋል። እኔ ቅቤም አደርጋለሁ፣ ችግር የለውም። እኔ ቤት ብዙ ነገር ስላለ በኋላ ቅቤም አደርጋለሁ፣ ችግር የለውም። እናንተ በፈለጋችሁ መጠቀም ትችላላችሁ ማለት ነው። ቤት ውስጥ ባለ ነው የምሰራው። እኔ እንደነገርኳችሁ ከዚህ በፊት የምነግራችሁ ባለ ነገር ነው የምሰራው ማለት ነው። እናንተ ባላችሁ ነገር ስሩ ማለት ነው። እስቲ መጨረሻ ምን ይመስላል የሚለውን አብረን እንከታተል። እንግዲህ እናያለን ማለት ነው። አሁን ነጭ ሽንኩርት አደረኩት፣ ከታትፌ ነው ያደረኩት። ችግር የለውም። ከታትፋችሁም ወቅታችሁም ማድረግ ይቻላል፣ ፈቅፍቃችሁም ይቻላል። ችግር የለውም። አሁን እየበሰለ እንደምታዩ ሽንኩርት ውሃ ምናምን አይተውም። እንደምታውቁ ብስል ብሎ በራሱ ውሃ ነው ማለት ነው። እስቲ መጨረሻው ምን ይመስላል የሚለውን አብረን እንከታተል። አብራችሁ ቆዩ። እንደነገርኳችሁ እንቁላል ነው የምሰራው ብያችኋለሁ። እንቁላል ቤር ትማት ወይም ደግሞ እንቁላል በሽንኩርት በቲማት ነው የሚባለው መሰለኝ። ይሄ እንቁላል ይሄ የቤት እንቁላል ነው። ከመዝሪያ ለቅመን ነው ምን ባለውኛ ከውጭ አይደለም። እንደምታዩት በጣም ቆንጆ እንቁላል የአበሻ እንቁላል ኦማን ቤር ይባላል። ቤር ኦማን ይባላል ስሙ። እኛ ግን የአበሻ ብለን እንጥረውና የአበሻ እንቁላል ነው። ይሄ ያምራል። ዋው! እና የአበሻ እንቁላል በዚህኛው ላይ ሰብራለሁ ማለት ነው። እንደምታዩት እንቁላሉን ሰብሬያለሁ። ማሻአላህ አንድም ያልተበላሸ ንጹህ እንቁላል። የምሬን ነው የምላችሁ። እንደ ዛሬ ደስ ያለን ቀን የለም። ብዙ ቀን የሚገጥመኝ እንቁላሉ በብዛት ይበላሽብናል። ለምን? አሁን ብርድ ስለገባ እንቁላል አይበላሽም። ያኔ ሙቀት ስለሆነ አንድ ሁለት ቀን ካላመጠን 3 ቀን ረስተን ካላመጠን እንቁላሉ እንትን ይላል ማለት ነው። የሆነ ይሞቃል። ግን ዛሬ በጣም ደስ ብሎኛል። አንድም አልተበላሸብኝም። እንደምታዩት ሲያምር ደግሞ ዋው! እውነቴን ነው እላችሁ በጣም ነው የሚያምረው ትላላችሁ። ልምጣው
እና ሰው መጣብኝና አቋረጥኩት። ትክ ነው የምናደርገው በደንብ አንድ እጄ በሁለት እጅ ነው አንድ እጅ ሳህን ይዤ በደንብ መምታት እናደርጋለን። ችግር የለም። ስለዚህ ቆንጆ ስትሆኑ እንቁላሉ እንትን ይላል። ቆንጆ ይሆናል ስትሰሩ። ነጭ በአንድ በኩል አስኩሉ በአንድ በኩል አይቀመጥም ማለት ነው። ክትት ሲታረግ በቃ ጠረታው አሁን በስሏል። ሽንኩርቱም ይኸው ብስል ብላለች። እንደምታዩት ጥብስ ናለች። ያምራል ሽንኩርቱ። እርድ አላበዛም በጣም ከሌሎ ሲበዛ ደግሞ እንትን ፑ ብሎ እንትን እላለሁ። በኋላ እስቲ ሁኔታውን እናያለን። መጨረሻ ምን ይመስላል ብለው እስቲ እናድርገው። እንቁላል ነው ስማ እንቁላል ነው። እቺኛውን ሳህን ትንሽ ውሃ አድርገን ላቅላቅ አድርገን ብናረግ መረቁ ቆብዝን እንትን ይላሉ ይበሉበታል። ችግር የለውም። ትንሽ ውሃ አድርጌ ላቅላቅ አድርጌ አደርጋለሁ። ችግር ስለሌለው ማለት ነው። መረቁ ደግሞ አውብዝ የሚቀመሱበት ወይ ደግሞ በቃ እንጀራ ላይ ስናደርግ እንበላለን እንደዛ ማለት ነው። እና እንደምታዩት አሁን መጨረሻው ምን ይመስላል? እስቲ ዘውዱ ትችላለች። በደንብ ስለምችለው በነገራችን ጎበዝ ለነቂው አለኝ ለእንደዚህ ነገሮች በጣም ጎበዝ ነኝ። አሁን ብዙ አያምርም። ኋላ ግን ወይኔ በላቸው ያስብላል። በጣም ነው የሚያምረው። ፍርፍር ስል ደግሞ ዋው ብሉ ብሉ ያሰኛል። አሁን ገና አልተያያዘማ በዛ ነው እንጂ በጣም ነው የሚያምረው። በኋላ ላይ አብረን የሚወስድ መጨረሻው ውድ ቤተሰቦቼ ይኸው መጨረሻው ይሄን ይመስላል። ይኸው በጣም ቆንጆ በቃ እንደዚህ መሰለው። እርድ አላበዛም፣ ምክንያቱም ሴትዮዋ ትቆጣለች። እርድ ሲበዛ አትወድም። ለዛ ነው እሺ። እርድ ቢደረግ ሎኑ ይወጣ ነበረ፣ ትቆጠኛለች። ስለዚህ በመጠኑ ትንሽ ነው የሚያደርገው ጠብታ ማለት ነው። ግን በጣም ቆንጆ በቃ ፍርፍር ያለች ይኸው ፍርፍር ያለች የእንቁላል ስፔሻል ማለት ነው። እንቁላል ስፔሻል እንቁላል ስፔሻል ነው። የኔ ስም ነው ይሄ። እኔ ያወጣሁበት ስም እንቁላል ስፔሻል ብዬ ነው። ግን በርትማት ወይስ ደግሞ እንቁላል በትማት ነው መሰለኝ። ትማትም ነው የሚባለው በአማርኛ አይዶን ነው አላውቅም። ብቻ ያም ሆነ ይሄ ነው መጨረሻው ይመስላል ማለት ነው። ላይክ ሰብስክራይብ ፍጹም አይረሳ። ውድ ቤተሰቦቼ አበረታቱኝ፣ አይሻን አበረታቱ፣ ዘውዲቱን አበረታቱ፣ ሼር አድርጉ፣ ደምሩኝ፣ አገኘን ሰብስክራይብ አድርጉ፣ ላይክ አድርጉ። እግዚአብሔር ይስጣችሁ፣ ተባረኩልኝ። ለምታደርጉ መልካም ነገር ሁሉ እጅግ አድርጌ አመሰግናለሁ። በያቀምሳችሁ በጣም ደስ ባለኝ ነገር ግን ያው እናንተ እኔ ባሳየሁት መሰረት ቤታችሁ ለሰርታችሁ ብሉ ማለት ነው። ዘመናችሁ የተባረከ ይሁን ውዶቼ። ትንንሾቹ ቃሪያ ከታትፈን ብናረግ ደግሞ የባሰ አሪፍ ነው። ግን እኔ ችግሩ ምንድነው? ብዛሩ ለፍልፍል ሐማር ብዙ አርግተናል። በጣም ያቃጥለናል። ለዛ እኔ አልተጠቀምኩም ማለት እናንተ ተጠቀሙበት። በጣም ቆንጆ ነው፣ ያጣፍጣልን በዛው እና ተባረኩ ውድ ቤተሰቦች። ላይክ ሰብስክራይብ ያደረጋችሁ እንድታበረታቱ በአክብሮት ጠይቃችኋለሁ። መልካምን ሁሉ ተመኘውላችሁ። አቤት ሲያምር ትላላችሁ። እቺ ዋው ተባረኩ። እሺ መልካም ቆይታ፣ መልካም ጊዜ፣ ሁሉን ነገር መልካሙን ተመኘውላችሁ። በጣም እጅግ አድርጌ ወዳችኋለሁ። ዘመናችሁ ይባረክ። ባባይ